ጫማ የለኝም። የአብዛኞቻችን ለቅሶ ስለምንቀያየራቸው ጫማዎች አብዝተን መጨነቅና ማሰብ ከጀመርን ሰንበት ብለናል። እግር ስለሌላቸው ሰዎች ግን አንድ ቀንም ቢሆን አስበን አናውቅም። አንድ ወጣት ከአንድ ሰው ብር ስር ሁሉ ጊዜ ቁጭ ብሎ ድንች ይሸጥ ነበርና የቤቱ ባለቤት ይሄ ወጣት ስለሚያሳዝነው ሁሉ ጧት ወደ ስራ ሲሄድ የአንድ ድንች ዋጋ 5 ብር በነፃ ይሰጠው ነበር። ታዲያ አንድ ቀን እንደለመደው 5 ብር ሰጥቶት ሲያልፍ ድንች ሻጩ እየሮጠ መጣና ከኋላው ጠራው። የቤቱ ባለቤት ዞሮ እስከዛሬ ለምን 5 ብር በነፃ ሰጠህ እንደነበረ ልትጠይቀኝ ነው ወይ ሲለው አይደለም፣ የድንች ዋጋ ጨምሯል፣ 1 ብር ይጎላል አለው። አብዛኞቻችን ስለተሰጠን በነፃ ስለተሰጠን 5 ብር ሳይሆን በነፃ ስለተሰጠን ህይወት፣ በነፃ ስለተሰጠን ጤና፣ ቤተሰብ፣ ፍቅር ሳይሆን ስለጎደለችን 50ና ስሙን እያሰብን ከደጃፎቹ እንርቃለን። ጫማ የለኝም ብለሽ አታልቅሽ። እግር የሌለው አለ። ሄዶ ግን ማመስገኑ ሳይሻል አይቀርም። አልሐምዱሊላህ